አትክልት የማይወድ ልጅ ካላችሁ እንዴት አድርጋችሁ አትክልቶችን አጣፍጣችሁ ማብላት እንደምትችሉ ላሳያችሁ። ብትፈልጉ በሳንድዊች መልኩ ካልሆነም ደግሞ ራሱን እንደዚህ ብቻውን ለመብላት የሚሆን ነው። በዛ ላይ ደግሞ የጾም ስለሆነ በጾም ጊዜ ለማዘጋጀት የሚሆን ጥሩ አማራጭ ነው። በጎድጓዳ ሳህን ላይ የተፈቀፈቀ ዝኩኒ፣ ከዛ የተፈቀፈቀ ካሮትና በረጃጅሙ የተከተፈ ሽንኩርት ካደረኩ በኋላ ጫው ነስንሽበት በደንብ አድርጌ ያቀላቅላለሁ። እንደዚህ ማደርገው ውሃውን እንዳለ ውስጥ ያለውን ውሃ ጫው እንዲያወጣልኝ ነው። ከዛ ትንሽዬ ካስቀመጥኩት 5 ደቂቃ ካስቀመጥኩት በኋላ እንደዚህ ውሃው በደንብ እንዳለ ተጨምቆ መውጣት ይችላል ማለት ነው። ይሄን ያህል ውሃ ነው አሁን እኔ ካስገባሁት ላይ ያወጣሁት። ውሃውን ካልወጣ ደግሞ በኋላ ላይ ሲጠበስ በደንብ ድርቅ ብሎ ለመጥበስ ያስቸግራል። ለማያያዣነት ደግሞ በእንቁላል ፋንታ ውሃ ላይ ትንሽዬ ተልባ አድርጌ እንደዚህ ቀላቅዬ ያስቀመጥኩትና በኋላ ላይ ይወፍራል ማለት ነው። ከዛ የተጨመቀው ላይ እነዚህን ቅመሞች ጨመርኩ። ከዛ ይሄው እንደዚህ የወፈረውን ተልባ ማደረግኩ። ከዛ ደግሞ ትንሽዬ ዱቄት ጨመርኩኝና በደንብ አድርጌ ያቀላቀልኩት። መጀመሪያ እንደዚህ በማንኪያ ነገር ካቀላቀልኩት በኋላ ከዛ በእጄ በደንብ አድርጌ አያያዝኩትና እንደዚህ አይነት ቅርጽ ሰጠሁት። በደንብ እንዲበስልላችሁ አታወፍሩት፣ ቀጠን ቀጠን አድርጉት። ከዛ ብትፈልጉ በመጥበሻ ካልሆነም ደግሞ በኦቭን ማድረግ ትችላላችሁ። እኔ መጥበሻ ላይ ትንሽ ዘይት አግዬ ነው እንደዚህ የጠበስኩት። ከዛ በሁለቱም ሳይድ እንደዚህ በደንብ ብራውን እስኪሆን ድረስ ካበሰልኩት በኋላ አውጥቼ ለማባያ የሚሆን ደግሞ የተሂኒ ሶስ ነው የሰራሁት። የተሂኒውን አሰራር ከዚህ በፊት ለቅቄላችኋለሁ። እሱን የሰራሁትን ተሂኒ ተጠቅሜ ነው እነዚህን ቅመሞች ጨምሬ ከዛ ሶስ ያደረኩት ማለት ነው። ሶሱ ላይ ውሃ ቀስ ቀስ እያደረጋችሁ ነው መጨመር ያለባችሁ፣ ምክንያቱም በጣም እንዳይቀጥነባችሁ ማለት ነው። ከዛ የምትፈልጉት ኮንሲስተንሲ ላይ ሲደርስ ታቆማላችሁ።